እዚህ ከመጣሁ በጣም የወደድኩት ቦታ ነውና ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ እንደምን አላችሁ? እንደምን ከረማችሁ? ዲያጋማ እንዲንቀናችሁ ሆይ ብለናል። እኛ ጋር ሁሉ ሰላም ሁሉ ፒስ ኢንሻአላህ። የበሽር ቲዩብ ተከታዮቼ ሰላም ብያለሁኝ። ኢንሻአላህ ዛሬ ደግሞ አሪፍ የቀን ውሎ ማሳያችሁ ይሆናል። ካሜራማናችን ነው ኢንሻአላህ እና እስኪ አሪፍ የሆነ የቀን ውሎ ይኖረናል ብዬ አስባለሁኝ። እስኪ ዛሬ ምን አይነት ውሎ እንውላለን የት እንሄዳለን የሚለው ቆይ መኪና እንዳይገጨኝ። እሺ እና አሪፍ የሆነ ውሎ እንውላለን ኢንሻአላህ። አሪፍ ምርጥ ቦታዎችን አስጎብኛችኋለሁ። ከኔ ጋር መሆናችሁ እንዳትረሱ። ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አድርሱላቸው ኢንሻአላህ። ዳይ ወደ ቪዲዮ በሽር ቲዩብ። በነገራችን ላይ 15000 ልንገባ 300 ሰዎች ብቻ ናቸው የሚቀሩት እና ዩቲዩባችንን ከከፈትን በጣም በአጭር ጊዜ 15000 በመግባቴ በጣም ደስ ብሎኛል። እና ሰብስክራይቦቹ ካሜራማናችንን አመስግኑልን። ሰላም አለይኩም እና ኢንሻአላህ በጣም አመሰግናለሁኝ። ሰብስክራይብ ያደረጋችሁኝ ያላደረጋችሁኝ ደግሞ የገባችሁ ሰብስክራይብ አድርጉ። አሪፍ ምርጥ ነገሮችን ታገኙባቸዋላችሁ ኢንሻአላህ። ዳይ ወደ ቪዲዮ። هذا غضب الرب عليك لأنك أسلمتِ. ارجعي عن دين الإسلام عسى الرب يعفو عنك. فلم تستمع لكلامهم وتمسكت بدين الإسلام، فعرضوا عليها أن تأتي إلى فرنسا ويكشف عليها أطباء كبار أفضل من أطباء الجزائر، فسافرت إلى فرنسا أمام العلم أن لا أمل في الشفاء، ولكن قصدهم أن تكون عبرة لمن يعتبر ممن أراد أن يسلم ويدخل في دين الإسلام، فراحوا يلفوا بها على الكنائس ويقولون للناس هذا جزاء من يدخل في دين الإسلام. فبكت المرأة بكاء شديدا بعدما عرفت قصدهم. انتظروا الموت على دين الإسلام. وفي ليلة من الليالي فكرت أنها لو ماتت ستكون عبرة لمن لم يعتبر من أهل بلدها. مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين إن شاء الله. ዛሬ እንግዲህ አንዲትን መልእክት ለወዳጅ ወገኖቼ ጣል ለማድረግ ያክል ነው ኢንሻአላህ። ለወጣቶች የሚሆን ምክር ምንድነው እሱ ምክር? ምን ይባላል? ሐራም ለለመደ ሐላል ወንጀል ይመስለዋል ይባላል። አደራ በሐራም እንዳንጨማለቅ ሐላላችንን በጊዜ እንፈልግ። አላህ Subhanahu Wa Ta'ala እሱን ፈርተው አላህን ፈርተው መጠበቅን ፈልገው ኒካህ ለሚያስሩ ሰዎች እሱ ሊረዝቃቸው ቃል ገብቷል። እንዲሁም ነብዩ አለይሂ ሰላቱ ወሰላም በትዳር ውስጥ ሪዝቃችሁን ፈልጉ ሲሉ ተናገሩ። ስለዚህ መልእክቴ ምንድነው? ወደ ትዳር እንግባ። ሐራም ላይ የቆየን እንደሆነ በሐራም ስንጨማለቅ የቆየን እንደሆነ ሐላል ላይ መግባት ይከብደናል። ገብተን እንኳን ሐላሉ ላይ መጽናት ይከብደናል። ምክንያቱም የለመድነው ሌላ የምናገኘው ሌላ እንዳይሆን ማለት ነው። ስለዚህ ምርጫችንን እናስተካክል፣ መዋያችንን እናስተካክል፣ የምንፈልገውን ነገር እናስተካክል። ትልቁ ነገር ምንድነው? አላህን ፈርቶ መጠበቅ። አላህን ፈርቶ መጠበቅ ላይ ወናኪሁ ዩሪዱ العفاف አሉ። መጠበቅን ፈልጎ ኒካህ ከሚያስር ሰው አላህ ሊረዝቀው ቃል ገብቷል አሉ። እንግዲህ ይህንን ምክር ላነሳ ያወደድኩት ለምንድን ነው? አብዛኞቻችን የምናስበው እና ምን ሆኖ ይለያያል። የምናስበው የምንመኘው ሌላ፣ እኛ እየሆን ያለው ነው ሌላ። ለምሳሌ ያ ረቢ ሷሊህ የሆነችውን ስጠኝ፣ ያ ረቢ
ምርጥ የሆነውን ባል ስጠኝ ብለን ዱዓ እያደረግን እኛ ግን ምን ላይ ነን? ለምሳሌ አንድ ሰው ዱዓ ሲያደርግ አላህን እየለመነ ጌታዬ ሆይ እኔ የምወደው ኢማንኛ የሆነ ባል ነው፣ ስለዚህ ኢማንኛ የሆነ ባል ስጠኝ እያለች እሷ በሐራም የምትጨማለቅ ከሆነ ያ ባል ደግሞ ምን ብሎ ዱዓ የሚያደርገው ኢማንኛ የሆነ ምን ብሎ ዱዓ የሚያደርገው ያ ረቢ አንተን የምትፈራውን ወደ አንተ የምታቃርበዋን ሚስት ስጠኝ ብሎ ዱዓ እያደረገ ያለ። ስለዚህ መተላለፍ ይኖራል ማለት ነው። መተላለፍ ማለት እንዴት ነው? እኔ ጫት እየቃምኩኝ ያ ረቢ ስል እሷ ደግሞ ሶላቷን እየሰገደች ያ ረቢ ትላለች። ስለዚህ ሶላት የሚሰግደውን ያ ረቢ ያለችለትን አይነት ባል አላህ ለሷ ሊሰጣት ለኔ ደግሞ ምን አይነት ይሰጠኛል ማለት ነው። እሱ ለእናንተ ትቻለሁ። የእናንተ ሀሳብ እስኪ ምን ይመስላል? በቅጠር ዙሪያ ኢንሻአላህ በሚቀጥለው ርዕስ ደግሞ በሚቀጥለው ቪዲዮ ላይ እንገናኛለን። አልጨረስንም። የዛሬው ውሏችን ይሄን አይመስልም፣ ገና ነው፣ አላለቀም። وسيقولون إنها ماتت لأنها دخلت في الإسلام فتوضأت في جوف الليل وفرشت سجادة الصلاة تدعو الله يا رب إني لا أخاف الموت ولقاءك ولكني أخاف أن أموت ويشمت بي لأني أسلمت ويخاف الناس من الإسلام يا رب اشفني وعافني لكي يعلم الناس قدرتك ورحمتك ويدخل الناس في الإسلام ولا أكون أنا السبب في تنفير الناس في الإسلام. ثم أغشي عليها وراحت في غيبوبة حتى استفاقت في العصر من اليوم التالي ولم تشعر بأي ألم، فعرفت أنها صحوة الموت وإنها ستموت الآن، ولكن عندما جاء الليل لم تمت، وقامت الليل حتى الصباح ولم تمت، فاندهشت ولم تشعر بأي ألم، فذهبت إلى طبيبها المتابع لحالتها. እሺ እንቀጥልና ኢንሻአላህ ይሄንን ካልን ደግሞ እስኪ ሌላ ሁለተኛ ርዕስ ላይ ብዬ ማነሳው ደግሞ ዛሬ ምንድነው ከቂራአት ጋር ያለንን ግንኙነት ነው። ከቁርአን ጋር አብዛኞቻችንን ተመልክተን ከሆነ ከቁርአን ጋር ያለን አላቃ ጥሩ አይደለም፣ ሩቅ ነን ከአላህ ጋር። ከቁርአን ጋር ያለን አላቃ ጥሩ አይደለም እና ዱዓ እናደርጋለን፣ ዱዓችን አላህ አልተቀበልን ብለን ደግሞ እናማራለን። እስኪ መጀመሪያ ከመጠየቃችን በፊት እንደዚህ ከመማራችን በፊት እኛ ምን ያክል ቅርብ ነን የሚለው ነገር ደግሞ ቼክ እናድርግ እስኪ። ምናልባት አላህ Subhanahu Wa Ta'ala ወደሱ እንድንቀርብ ፈልጎ ቢሆንስ የተለያዩ ፈተናዎችን እያደረገብን ያለው አላህ Subhanahu Wa Ta'ala ወደሱ እንድንቀርብ ወደሱ እንድንጠጋ ቢሆንስ ፈተናዎችን እየፈተነን ያለው ወደሱ እንድንቀርብ ወደሱ እንድንጠጋ ኢንሻአላህ እያሰባችሁበት። الطبيب جميع الفحوصات سألها من أنت؟ قالت أنا فلانة وملفي عندك. قال الطبيب إنك شخص آخر غير الذي في الملف. الملف يقول إنك عندك سرطان في حالة متأخرة، وأنت ليس عندك سرطان نهائيا، لم تصابي بالسرطان مطلقا. من أنت؟ فسجدت لله حمدا وشكرا. انظروا أيها الأحبة إلى رحمة الله تبارك وتعالى كيف يستجيب لعباده. اللهم من ساهم في نشر هذا. مرحبا የነበረን ቆይታ ይሄንን ይመስል ነበረ። ቁርአን ግብዣ እናደርጋለን። ወደ ቁርአን ግብዣ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها كذبت ثمود بطغواها إذ انبعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فعقروها فدمدم عليهم ربهم بذنبهم فسواها ولا يخاف عقباها. يعني مثل ነበረ ዛሬ ቆይታችን ይመስላል። በቀጣይስ ምን ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። በሽርቱ
ሰላም አለይኩም።